ሰላም ጤና ይስጥልኝ እንደምን አላችሁ የምወዳችሁ የማከብራችሁ ውድ ይላችሁ ከዚህ በኋላ እኔ እንደዚህ ነብሽ ነው የምሄደው እንዴ እየተለቀምና አለቀ ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬም እንግዲህ በወቅታዊና በአዳዲስ መረጃ ዘል ጉዳዮች ወደ እናንተ መጥቻለሁ። በርካታ ቪዲዮዎች ተልኮልኛል እነሱም አንድ በአንድ ለእናንተ የምጋብዛችሁ ይሆናል። አብራችሁን ቆዩ። ከእናንተ የሚጠበቃል ላይክ በማድረግ ፍቅራችሁን ግለጹልኝ። እንዲሁም ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ይህንን ቻናል ቤተሰብ መሆን እንዳትረሱ። ወደ ቪዲዮቹ እናልፋለን። አብራችሁን በግርሚያም እንግዲህ በሀገራችን ጉዳይ አንድ ቪዲዮ ልጋብዛችሁ ወደድኩኝ። እስቲ ተጋበዙ። በዚህ ሰዓት በተሰማ መረጃ መሰረት ኢትዮጵያ ደስተኛ ሆኖ መኖር የሚቻልባት የዓለም ቁጥር 1 ሀገር መሆኗ ተገልጿል። የዓለም አቀፉ ተቋም ሪሚትሊ ባወጣው አዲስ ጥናት መሰረት ከ123 የዓለም ሀገራት መካከል ኢትዮጵያ በዝቅተኛ ወጪ ደስተኛና የተረጋጋ ህይወት ለመምራት የሚያስችል ገቢ በመጠየቅ የመጀመሪያው ሀገር ሆናለች። በጥናቱ መሰረት በኢትዮጵያ ደስተኛ ሆኖ ለመኖር በአማካኝ $10,147 ዓመታዊ ገቢ ማግኘት ብቻ በቂ ነው። ናይጄሪያና ሩዋንዳ ደግሞ ከ$15,000 በታች በሆነ ገቢ ሁለተኛና ሶስተኛ ደረጃን ይዘዋል። በአንጻሩ በአፍሪካ ከፍተኛው የገንዘብ መጠን የተመዘገበው በግብጽ ሲሆን ደስተኛ ለመሆን በአመት ከ$59,000 በላይ ይጠየቃልም ተብሏል። በጥናቱ የተጠቀሰው ቁጥርና አሁን ያለው የኑሮ ሁኔታ ይመጣጠናል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ይህ መረጃ ምን ያህል እውነት እንደሆነ ግራ የሚያጋባ ነው። ለማንኛውም ግን በዚህ መረጃ ተስማማላችሁ? እስቲ የእውነት ከልባችሁ በዚህ ሐሳብ ብትሰጡበት ብዬ ወደ እናንተ አቀረብኩላችሁ። እስቲ ሐሳባችሁ ሰጡበት። በርካቶች እንግዲህ እየተወያዩበት ይገኛል። በተጨማሪም ደግሞ እንግዲህ ከሰሞኑ ከወቅታዊ ጉዳዮች መካከል በርካታ ሰዎች እንግዲህ ያጋሩት ያለ አንድ መረጃ አለ። እስቲ ተጋበዙልኝ። ይኸውላችሁ ከዚህ በኋላ እኔ እንደዚህ ነብሽ ነው የምሄደው እንዴ እየተለቀምና አለቀ ምናችን አለ። አሁን ራሱ እኮ አራርጦኝ ነው አምልጬ መጣሁት። እና ወጣቶችን የምላችሁ ነገር አትፍሩ። ምንድነው መፍራት? በቃ ለሀገራችን እንዋጋለን እንሞታለን እንዴ። ዝም ብሎ ወድቆ መሞት አለ አይደል እንዴ? ለሀገራችን እንዋጋለን እንሞታለን። ምንም መፍራት እኮ አያስፈልግም። እንግዲህ በአዳማ የሚገኙ ወጣቶች ከአፈሳ ለመዳን ሲሉ ሻርፕ ጠምጥሞ ልክ እንደ ሴት መስሎ እንግዲህ እየወጡ ይገኛሉ የሚል መረጃ እንግዲህ ወንድማችንም አጋርቶናል። ለማንኛውም ግን ይህ መረጃ ምን ያህል እውነት ነው? እስቲ በዛ አካባቢ የምትኖሩ ሰዎች ካላችሁ እስቲ ስለ መረጃው እንግዲህ ብታጋሩ ወይ ደግሞ ሐሳባችሁን ብትሰጡበት ብዬ ለእናንተ አሳልፌዋለሁ። ወደ ሌላ ጉዳይ እናልፋለን። እንግዲህ ክረምትና ልጆች ክረምት እንግዲህ ሲገባ አብዛኛው ልጆች እንግዲህ ትምህርት የላቸውም፣ ከቤተሰብ ጋር ጊዜ ያሳልፋሉ፣ በቤታቸው ያርፋሉ። እንግዲህ ልጆች በርካታ ስራዎችን ይሰራሉ። እንግዲህ አንድ ቪዲዮ ከልጅ ጋር በተያያዘ ተጋርቶ ነበር። እስቲ ተጋበዙ። ምን ቆንጆ መሆን ፈልጌ እና ይጥጌ ሄዳን ቃ የሰው ቃ ነው እንደሚነካው ነው ወይ የሚነካው? ሁለተኛ እንድታደርጊያለሽ? አሁን ፖሊስ ልጥራልሽ? አልጥራ ጠርቼ ላስገርፍሽ? ራሴው ልግረፍሽ? ፖሊስ ይግረፍሽ ወይ እኔ ልግረፍሽ? ማን ይግረፍሽ? ምንድነው የተፈጠረው? እንግዲህ ምንም የቀራ ሜካፕ የለም ማለት ይቻላል። ለማንኛውም እንግዲህ እንዳያችሁት ነው። ልጆች እንግዲህ በቤት ውስጥ ሲውሉ በርካታ ጥፋቶችን ያጠፋሉ። እባካችሁን ወላጆች ከባባድ ነገሮች ወይም ደግሞ በልጆቹ ላይ የጤና ጠንቅ ሊያመጣ የሚችል ወይም ደግሞ ከባድ የሆነ አደጋ ሊያስከትል የሚችሉ ማንኛውንም ነገር ብታርቁ ለማለት እወዳለሁ። በነገራችሁ ላይ እንግዲህ ሐሳባችሁን በሰጡበት ደስ ይለኛል። ወደ ሌላ ጉዳይ እናልፋለን። እንግዲህ ሌላኛው ከሰሞኑ በርካቶችን ያነጋገረ አንድ ቪዲዮ ተጋርቶ ነበረ። እስቲ ሙሉን ቪዲዮ ለጋብዛችሁና ሐሳባችሁን እንሰጥበታለን። ያጅስቲደ እኮ መች ነካው ያጅስቲ የአብርሃምና
ኦኬ ዳሚዮን ኦኬ እንግር ዳሚዮን ግን ኦኬ በዚህ ተሰቅለሽ ነው አገት ላይ ያለሽ እንግር ተይ ነምጭ እኔን ተይ ብለሽ ራስ ግን እጅ ሌላ ጸብኩ ይብንፈት ዳሚዮን ግን እንግር ተይ ባድ አይደን አንቺ የመታሽ ነው ባድ ዳሚዮን ግን ሲያመከማ ማለት ለብስ በቃችሁ ልጆቻችሁን ከትምህርት ገበታ ላይ አንስታችሁ ወደ ሰራተኝነት ወደ ከተማ የምትልኩ ሰዎች ማለት ነው። ለእንደዚህ አይነት ህይወት ነው ልጆቻችሁን እየዳረጋችሁ ያላችሁ። እዛው እናንተ ጋር ሽሮዋን እየበላች ትምህርቷን ተምራ ወደፊት ህይወቷን ብታስተካክል ይሻላል። ማንኛውም እነዚህ ልጆችን የምታውቁ አካባቢውን ቤቱን የምታውቁ ይሄንን ፎቶ ነው እዛ አካውንት ላይ ያገኘሁት። እነዚህን ሰዎች የምታውቁ ኮሜንት ሴክሽን ላይ ኢንስታግራም አካውንታችሁን አስቀምጡልኝ። ኢንስታግራም አካውንታችሁን አስቀምጡልኝ ስላችሁ ደግሞ የግል ጉዳያችሁን ይዛችሁ እንዳትመጡ። እዚች ልጅ መፍትሄ ለመስጠት ብቻ ነው ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓመተ ምህረት በኮልፌ ቀራኒዮ ክፍለ ከተማ አካባቢ ነው። አራቱም ጓደኛሞች ናቸው። የሚደበድቧትም የምትደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጡ። 3 ሳምንት ነው ምርመራ ሲያጣራ የነበረው። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን ነው የተለቀቀው። የተለቀቀበትን ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ ድርጊቱ 10 ወር ሆኖታል ማለት ነው ኮማንደር? ጥቅምት 14 ቀን ነው የተፈጸመው። ይሄን ድርጊት ፈጽሟል የተባሉትን ወዲያው ፖሊስ በቁጥጥር ስር አውሎ እስከ 3 ሳምንት ድረስ ነው በፖሊስ ቁጥጥር ስር ውሎ ምርመራ አጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን እየሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል። አዎ ግን አሁን ነው ቫይራል የወጣው የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውንም ከነገና ለማጣራት ስለዚህ ያደረግን ያለንበት ሁኔታ ነው። ተጠያቂ አራቱም ጓደኛ መቾቹም ተመቸዋም ጓደኛሞች ናቸው። አራቱም ጓደኛሞች ያንሰፋ ልጆች ናቸው። ያሳዝነው ቤቷ ሄደው ነው እንደዚህ ድርጊት ይፈጽሙባት ጓደኛሞች ናቸው። ለምን እንደዚህ ያደረጋችሁ ሲባል አይ እንደዚህ ማድረጋችንን ጓደኞቻችን እንዲያዩልን ፈልገን ነው እየቀረጽ እንደዚህ ያደረግነው። ይሁን ሀሜት አምታናለች ብሎ ነው መነሻ ነገራቸው ሲጠየቅ በፖሊስ ያንን ስለፈጸመችብን ያንን ለማድረግ ነው ጓደኞቻችንም እንደዚህ እንዳደረግናት እንዲያዩልን ብለን ነው የቀረጽ የሚል ምላሽ ነው ፖሊስ። ስለዚህ አሁን ነፃ ናቸው ማለት ነው። አሁን ተለቀዋል። ለጥያቄ ከተያዙ እንግዲህ ፖሊስ ማጣራት ያለበትን ጉዳይ አጣርቷል። ምርመራ አጣርቷል። 3 ሳምንት በሰንዲቆይ ተደርገዋል። አስፈላጊ ማስረጃ ተሰብስቧል። በቀጣይ እንግዲህ ወደ ፍርድ ቤት ተመርቷል ጉዳዩ ማለት ነው። አሁን ምንድነው የሚሆነው እንግዲህ ያንን አቃቤ ሕግ ነው ያለውን ነገር በተመለከተ የአቃቤ ሕግ ውሳኔ ሆኗል። ክስ ማስመስረቱ አይቀርም። እጅግ በጣም ከሰባዊነት የወጣ ድርጊት ነው። እንግዲህ እነ ሰይፉ መረጃውን አጋርቶ ነበር እንዳያችሁት ነው። በነገራችሁ ላይ ዝም ሊባሉ አይገባም። ከተያዙም እንግዲህ በቁጥጥር ስርም ከዋሉ ከባድ የሆነ ቅጣት ሊቀጡ ይገባል ባይነኝ። በነገራችሁ ላይ እንግዲህ ከሰሞኑ ንቅናቄ ጋር በተያያዘ እንግዲህ በጆርጂ ላይ በርካታ የሆኑ ትችቶች እየቀረቡባት ይገኛሉ። እንግዲህ በርካቶችም ሀሳባቸውን ይሰጡበት ነበረ። እንግዲህ አቤል አቡንም ግልጽ በሆነ መንገድ እንግዲህ ሀሳቡን ሰጥቶ ነበር። እስቲ ለማንኛውም ቪዲዮ ልጋብዛችሁና ሀሳባቸውን ሰጡበት። እሷን ሰምተን እንመለስ እስኪ። መሪያ የሃሽታግ ትሰማን ቻሌንጅ የተቀላቀላችሁ ወንዶች ኃላፊነታችሁን እየተወጣችሁ በመሆኑ እናመሰግናለን። ከዛ በተረፈ ይሄንን ሙቭመንት ላልተቀላቀላችሁ ሰዎች የደገፉ እንዳሉ ሆኖ ተቃወሙም አሉ። የደገፉት በሴት እህቶቻችንና ልጆቻችን ላይ የሚደርሰውን ጥቃት ህመም ስለተሰማቸውና ፍትህ ስለፈለጉ እንደሆነ በግልጽ አይተናል። በሌላ ደግሞ ይሄንን ቻሌንጅ የተቃወሙ አሉ። በነገራችን ላይ ይሄንን ነገር ሲቃወሙ ሴት ልጆች ላይ የሚደርሰውን ጥቃት ደግፈው ወይም በደላቸው ሳያውቁ ቀርተው አይደለም። ትልቁ
ትልቁ ፍርሃታቸውና ስጋታቸው ውስጣቸው የተፈጠረ ነገር ስላለ ነው። ለሴቶች መታገልሽ እንዳለ ሆኖ ወጣቱን ወደ አንቺ የግል አስተሳሰብ እየሳብሽ እንደሆነ ስለተሰማቸው ነው። ይህ ለመልካም የታሰበ ነገር መስመሩን ለቆ ነገሩ ወደ ሌላ ወዳልተፈለገ አጥፊ መስመር እንዳይቀየርና ባህላችን እንዳይናድ ስጋት ይዟቸው እንጂ ፍትህን ጠልተው አይደለም። ጆርዲ፣ ይህ የሃሽታግ ትሰማ ቻሌንጅ በሴት ልጆቻችን ላይ የሚደርሰው ጥቃት ተሰምቶሽ ብቻ ከሆነ ይህንን በጎ ተግባርሽን ሳላደንቅ አላልፍም። ተባረኪ። ግን በዚህ በሴቶች ጥቃት ሽፋን ስር ሌላ የተደበቀ ዓላማና የግል አስተሳሰብሽን ልታራምጅበት ካሰብሽ ይህ በትውልድ ላይ የሚሰራ ትልቅ ወንጀል ነውና በትውልድ መጥፋት ተጠያቂ እንዳትሆኚ እባክሽ ተጠንቀቂ። ለወጣቱ ማስተላልፈው መልእክት የሃሽታግ ትሰማ ንቅናቄ ለፍትህ ስትሉ ተቀላቀሉ እንጂ ከጀርባ አለ የሚባለው የማይታየውን ስውር አጀንዳ ሰለባ እንዳትሆኑ በጥንቃቄ ተጓዙ እባካችሁ። የብዙዎቻችንን ዳር ያዝነውን ሰዎች ሐሳብ ተወክላለች ብዬ አስባለሁ። እንደውም ሃሽታግ ትሰማ የሚለውን የተነሳውን ሐሳብ ሳይሆን ከሐሳቡ ጀርባ የታቀደውን ክፉ ዓላማ ከመጸየፍም ከመቃወምም አንፃር አንዳንዶች ሲያዘዋውሩ እንደተመለከትኩት ይህንን ሁሉ ፕሮፋይል ባደርገው ደስ ይለኛል። እውነቱን ለመናገር ተሳካም አልተሳካም በየ5 ዓመቱ ምርጫ የምናካሂደው የሚመራንን ፓርቲም ሆነ ግለሰብ ለመምረጥ ነው። ባልመረጥነው ከተመራን ያልፈለግነው እላያችን ላይ ቁጭ ካለ አመራሩም ቢሆን መሪነቱ ልክ ነው ብለን ስለማናስብ ነው ምርጫ ላይ ሁላችንም የምንሳተፈው። ስለዚህ እኛ የሌለንበት አንዲት ግለሰብን ሱፐር ገርል ለማድረግ ምን ተፋተፍበት ምንም አይነት ምክንያት የለኝም። ሃሽታግ ትሰማ ተብሎ የተነሳው የሴቶችን ግፍ ሞትና በደልን በተመለከተ የህግ ክፍተትም ላይ ሆነ ህጋዊ አካሄድ ላይ ጥብቅ የሆነ እርምጃ ወንጀለኞች ላይ እንዲደረግባቸው ከሚስማሙ ሰዎች መካከል አንዱ በሆንም ነገር ግን ጉዳዩን የሚዘውሩት ልክ እንደ ጆርዲ አይነት ሴቶችን ስመለከት ያነሳሱ ያሉት ነገር የሴት ልጅ ጥቃትን ከመከላከል በላይ ቤተሰብን የሚያፈርስ ባልና ሚስትን የሚያጋጭ እህትና ወንድምን የሚያቃርን በጾታ መካከል ጥርጣሬና ስጋት እንዲያደር የሚያደርግ ከሁሉ በላይ ደግሞ በሃይማኖትም ሆነ በባህላችን ውስጥ እጅግ ጸዩፍ የሆነውን የተመሳሳይ ጾታ ጋብቻን የሚያበረታታ ድርጊት ከጀርባው እንዳንቀልባ ተሸክሞ መምጣቱን ስናስብ ከዚህ ጉዳይ ጋር መሳተፍ እንዳንችል ተደርገና የመጀመሪያው ቪዲዮ ላይ እንደተመለከታችሁት ይህች ግለሰብ ከአንዲት ሴት ጋር ሆና ኋይኖት እኔና አንቺ ከተዋደድን ከተሳሰብን ከተፋቀርን ኋይኖት እያለች በዛች ሴትና በሷ መካከል ያለውን መፈቃቀድ ወደ ተመሳሳይ ጾታ ልታሳድግ እንዴት አይነት ፍላጎት በልጅቷ ላይ ስታሳድር እንደነበረ ትመለከታላችሁ። እኔ በቀጥታ ወንድ ነው የምፈልገው ስትላት ደግሞ የምትፈልጊው ነገር በብልቃጥ ይመጣልሻል ብላ ሴትን ከወንድ ነጥሎ ወንድን ከሴት ነጥሎ የተመሳሳይ ጾታ ጋብቻና ፍቅር በዚህ ምድር ላይ እንዲሰፍንና በዚህ ርኩሰት ምድሪቷ እንድትዋጥ ከኋላ አጀንዳ አንግበው እየሰሩ እንደሆነ በግልጽ ማወቅ ይቻላል። ስለዚህ የትኛው መንጋ ውስጥ ከመቀላቀልና መንጋዊ እንቅስቃሴ ከማድረግ በፊት የመንጋው መሪ ማን እንደሆነ ማወቅና ከኋላ ያለውን ዓላማ በተቻለ መጠን መረዳት የጉዳዩን ፍጻሜ እንድታውቁ ያደርጋል። ለምሳሌ የሆነ ጥግ ላይ የሆነ ሰው የበደላት የሆነች ሴት በመኖሯ ምክንያት ፍትህ ስላልተሰጠ በሰላም በትዳራቸው ተከባብሮ ተደማምጠው የሚኖሩ ባልና ሚስት መካከል ባልሽ ላይ አምጪበት፣ ቤተሰብሽን ደና አድርገሽ አትምሪ፣ አንቺ ነሽ ሁሉን ነገር መዘወሪው፣ አቅምሽን እንዲያዩ ስራ አቁሚ፣ በትዳርሽ ውስጥ የምታደርጊውን የራስሽን በጎ ተጽዕኖ አቋርጪ ብላ ትዳር ያለዚህ ሴት ትዳር የያዙ ሴቶችን ትዳራቸውን በሚያፈርስ መንገድ ምክርን የምትለግስ ከሆነ ይህችን ሴት እንደ ማህበረሰብ ጠቃሚ አካል ሳይሆን እንደ ማህበረሰብ አፍራሽ አካል ብመለከታት እሷ ካነሳችው ማህበረሰብን ከሚበጠብጥና የማህበረሰብን እሴት ከሚያፈርስ እኩይ ድርጊት አንጻር እኔ ያሰብኩት ስለሷ ብዙም ክፋት እንደሌለው ለማወቅ ማሰብ ብቻ ነው የሚጠይቀው። ስለዚህ ሃይማኖት እንዳለው ሰው እንደሚያገናዝብ ሰው የትኛውንም በሴት ልጅ ላይ የሚደርስ ሰብአዊ መብት ጥሰትንም ሆነ ጥቃትን እንደ ወንድ እንደ አባት እንደ ቤተሰብ መሪ የምቃወም መሆኑን እያሳወቅኩ ነገር ግን መሪዎቹን አይቼ የምቀላቀለውን ነገር ለመምረጥ ዳርዬ መመልከቱን መርጫለሁ። ከሃሽታግ ትሰማ በላይ ይሄኛውን ዓላማ አድርጌ እነሳለሁ።
ይመቻችሁ። እንደሰማችሁት ነው እንግዲህ ይህ ንቅናቄ ተገቢ ነው፣ ሁላችንም እንስማማበታለን። በማንኛውም ሴት ላይ የሚደርስ ጥቃትም ሁላችንም እንቃወማለን። ተገቢ አይደለም፣ ሁላችንም የምንስማማበት ነው። እንደዚህ አይነት ድርጊት የሚፈጸሙ ሰዎች ደግሞ ተመጣጣኝ ቅጣት ሊቀጡ ይገባል ባይ ነን። ነገር ግን ይህንን ንቅናቄ እንግዲህ እያስቀጠለች ያለችው ወይም ደግሞ ከፊት ሆና እየመራች ያለችው ጆርዲ የበርካቶችን ትችትን አስተናግዳለች። ምክንያቱም እሷ ያው በርካቶች እንደሚታወቁ ፌሚኒስት ነኝ ብላ ራሷን ቃል በቃል ተናግራ ነበረ። ከዚህ ጋር ተያይዞ እንግዲህ የሀገራችንን ባህልን፣ ወግን፣ የሃይማኖት ስርዓቶቻችንን ልበክልብን ትችላለች ብሎ በርካቶች በስጋት ውስጥ ሆኗል። እናንተ እንግዲህ እንዴት ተመለከታችሁት? እስቲ ሀሳባችሁን ስጡበት። ወደ ሌላ ጉዳይ ስናልፍ ደግሞ እዚሁ ጋር እንዳለን እንግዲህ የሃይማኖት አባቶች የራሳቸውን ሀሳብን ሲጽፉበት ነበረ በዚህ ጉዳይ ላይ። እስቲ ከእምነት አንጻር ይህ ጉዳይ እንዴት ይታያል? እስቲ ቪዲዮን ተጋሩ። በሴቶች ጥቃት ዙሪያ አንድ መጽሐፍ ቅዱሳዊ ታሪክ ልንገራቸው። ችን በደንብ አዳምጡና ወጣቶች በተለይ ወደ ልቦናችሁ እንድትመለሱ በደንብ አዳምጧል። አምኖን የሚባል የዳዊት ልጅ መልከ መልካም መልከ ቀና የሆነ ወጣት ነበረ። እህቱ ደግሞ ተዕማር ትባላለች። ከሚገርመው እግዚአብሔር ሲቆጣ እንዲህ ነገር ያመጣል። የገዛ እህቱን ወደዳት ይላል። የገዛ እህቱን እና በእህቱ ፍቅር ተነድፎ ከሳ ይላል። ቢበላም አልጠጋ አለው። አጎቱ ተንኮለኛ አጎት ነበረውና የንጉሥ ልጅ ሆነ ቀን በቀን እንዴት ተከሳለህ ብሎ ጠየቀው። አይ አጎቴ እህቴን ወዳታለሁ አለ። ነው ይሄ ነው ችግሩ? በል ታመምኩ በልና ተኛ። ንጉሥ ዳዊት ሊጠይቀ ሲመጣ እህቴ ትዕማር ትንጣና አምባሻ ጋግራ ታብላኝ በእሷ እጅ ልብላ በልና ጠይቀው፣ እሱ ይልክልሃል። ያን ጊዜ የሐሳብክን ማድረግ ትችላለህ አለው። አደረገም። ንጉሡም መጣ ጠየቀው። እንደተባለውም ትዕማር ትንጣና ሰርታ ታብላኝ በጣም ታምሜያለሁ አለ። ትዕማር ሂጅና ወንድምሽን ተንከባከቢው ታሟል አላት ዳዊት። ሄደች። የሚገርመው ነገር አምባሻ ጋግርሽ አንጭልኝ አለ። አምባሻ ጋግራ ስታመጣለት ጉልበተኛ ነበረና ደፈራት፣ አስነወራት። ይህ ብቻ ሊበቃው ነው። ከደፈራት በኋላ ወዲያው ፊት ከወደዳት ውድ ይልቅ ኋላ የጠላት ጥል በዛ በለጠ ይላል። እጅግ ከደፈራት ካስነወራት ድንግልናዋን ካስነወረ በኋላ እጅግ አጥብቆ ጠላት ይላል። ውጭልኝ ከዚህ ቤት አለ። እሷ ግን እንዲህ አለችው፣ ልጅ ወንድሜ ሆይ መጀመሪያ አንድ ስተት ሰራህ፣ እኔን አስነወርክ፣ አጠፋህ። አሁን ደግሞ እንዲህ አስነውርኸኝ በዚህ ደረጃ ላይ ያለሁኝ ከዚህ ቤት አስወጥተህ እኔን ማብረር የበለጠ ኃጢአት እየሰራህ ነው አለችው። ይችን ጋለሞታ ከዚህ አስወጡልኝ ብሎ የራሱን ጥበቃዎች አስጠርቶ አባረራት። እያለቀሰች ራሷ ላይ አመድ ነስንሳ ወደ ቤቷ ገባች። ወንድሟ የእናቷ ልጅ ደግሞ በአባት ነው የሚገናኙት። ከዚህ አበሴሎም ይባላል። አበሴሎም እህቱን አየ፣ እንደዚህ ጎስቁላ አመድ ነስንሳ ማቅለብሳ ተጨብጣ እያት። ምን ሆነሽ ነው አላት። ወንድሜ አምኖን አስነወረኝ አለችው። ለማንም እንዳትናገሪ የኛው ገበና ነው፣ እቤት ቁጭ በይ አለ። በእስራኤል ባህል ድንግልናውን ያስወሰደ አደባባይ አይወጣም፣ ገበያ አይወጣም፣ ሸንጎ አይወጣም። ከዚያ በኋላ መበለት ሆኖ ነው የሚኖረው። እጅግ ከባድ ነው። በቤትሽ ተቀመጭ አለና አንድ ቀን ደግሶ ጠርቶ አባቱንም ወንድሞቹንም እነሆ ወንድሙ አምኖን ከናጃቢዎቹ ሲመጣ በዚሁ ምክንያት አምኖን ተገደለ። ወጣቶች አንዴ አይደለም 10 ጊዜ ቀጥሎ ከስሜት በኋላ የሚመጣባችሁን ጥፋትና ጸጸት ፍጻሜ የሌለው ወንጀል ብታስቡበት። ሰው ራሱን የማይመራ ምን አይነት ወጣት ነው የተፈጠረ? ስለዚህ ሐሳባችሁን በኮሜንት ጻፉ። ጠበቅ ያለ ሕግ ማውጣት ያስፈልጋል። መጽሐፍ ቅዱስን ማንበብ ያስፈልጋል ብዬ አስባለሁ። እግዚአብሔር ሰላም ከሁላችን ጋር ይሁን። እንደሰማችሁት ነው። በየትኛውም ቤተ እምነት ውስጥ ተቀባይነት የሌለ ወይም ደግሞ ተቀባይነት ሊሰጠው የማይችል ድርጊት መሆኑ ሁላችሁ ልታስተውሉና ልታገናዘቡት የሚገባ ጉዳይ ይመስለኛል። ለማንኛውም ግን ይህንን እኛም ከጎናችሁ ሆነን እስከ መጨረሻ ድረስ ተቃውሟችን እንደሚቀጥል በዚሁ አጋጣሚ ልነግራችሁ እፈልጋለሁ። ወደ ሌላ ጉዳይ ደግሞ ስናልፍ በመግቢያ እንደገለጽኩላችሁ እንግዲህ ድምፃዊ ጌዲዮን ዳንኤል ምንድነው የገጠመው የበርካቶች ጥያቄ ነበረ። እስቲ ለማንኛውም ቪዲዮ አለ ተጋበዙልኝና ሐሳቤን ሰጥበት። አቶ ግርማ አሸናፊ
ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ በአጠቃላይ እነዚህ ሁሉ ሰዎች የሉም። ወጥቷቸዋል። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስትር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ እንሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነቴ ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና ጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። በአጠቃላይ እነዚህ ሁሉ ሰዎች የሉም። ገብቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው። ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። ኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለኩት። እንደዚህ አይነት ነገር ላይ መጥቼ ላውራ የፈለኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ነው ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼ ነው መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ።
ሁሌም አክባሪያችሁ፣ እወዳችኋለሁ፣ አከብራችኋለሁ። እጅግ በጣም በሚገርም ሁኔታ ድምፃዊ ጌዲዮን ዳንኤል እንግዲህ በህይወት ውጣ ውረድ በርካታ መከሮች፣ ስቃዮች ውስጥ አልፎ አሁን የደረሰበት ደረጃ ጋር ደርሷል። እነዚህም ባለፈባቸው ጊዜዎች ደግሞ አሁን ላይ እንግዲህ የገጠመውን ችግርም በሶሻል ሚዲያ እንግዲህ ለእሱ አድናቂዎች እንዲሁም ደግሞ ችግሩን በደረሰበት ሰዓት መፍትሄ ለሚሰጡት አካላቶች እንግዲህ ይህንን መልእክትን አስተላልፎ ነበረ። እባካችሁን ለዚህ ጉዳይ መፍትሄ ላገኝ ይገባል ወይም ደግሞ እሱም ሊያገኝም ደግሞ ይገባል የሚል ሀሳባቸውን የሰጡ በርካታ ሰዎች ይገኛሉ። እንዲሁም በተጨማሪ እንግዲህ በህይወት ውስጥ የገጠሙትን በርካታ ሀዘኖች ቤተሰቦችን እንግዲህ ማጣቱን እሱም በራሱ አንደበት ተናግሯል። እንግዲህ ከዚህ ጋር ፈጣሪ ጽናቱን ይስጥ። እንግዲህ ፈጣሪ አበርትቶ ደግሞ እንግዲህ የተመኘውን ነገር ያድርግልን ለማለት እወዳለሁ። እስቲ ለማንኛውም እናንተ ኮሜንት ሴክሽን ላይ ገብታችሁ መልካም ምኞት ተመኙለት ለማለት እወዳለሁ። ወደ ሌላ ጉዳይ ደግሞ እናልፋለን። እንግዲህ ከሰሞኑ በርካታ ሰዎች እንግዲህ አስተውላችሁት ሊሆን ይችላል። ከጤና ጋር በተያያዘ በርካታ ሰዎች እንግዲህ ምንድነው ሀገራችን ላይ የጤና ጉዳይ በርካታ ሰዎች በህመም እየተሰቃዩ ይገኛሉ። ከጊዜ በኋላ እንግዲህ እንደ ወረርሽኝ ማለት ይችላል ተላላፊነት የሌላቸው በሽቶች በበርካታ ሰዎች ላይ እንግዲህ እየተስተናገዱ እያየን ይገኛል። እንግዲህ ከነዚህ ህመሞች ጋር ተያይዞ የጤና ባለሙያዎች የሰጡት መግለጫ አለ። እስቲ ለማንኛውም ተጋበዙልኝ። በጤናችን ላይ ቤንዚን ማርከፍከፍ ይቁም። የህዝብ ተወካዮች ምክር ቤት የኤፍዲኤ ረቂቅ ህግን አሁኑኑ ያጽድቅ። ጤና ይስጥልኝ። ዶክተር ማርቆስ ነኝ ከጤና ሆልስቴት። እስኪ ዙሪያችሁን ተመልከቱ። ቤተሰቦቻችሁን፣ ጎረቤቶቻችሁን፣ ጓደኞቻችሁን ተመልከቱ። በአሁኑ ወቅት በኢትዮጵያ የስኳር በሽታን የሚታገሉ ስንት ሰዎች ታውቃላችሁ? በየቀኑ የደም ግፊት መድኃኒት የሚወስዱስ ስንት ናቸው? ለኩላሊት እጥበት፣ ለስትሮክ ወይም ለካንሰር ሕክምና ክፍያ ሲሉ መሬታቸውን፣ ከብቶቻቸውን የሸጡ ወይም የቁጠባ ገንዘባቸውን ያሟጠጡ ስንት ቤተሰቦች እናውቃለን? ድሮ እነዚህ በሽታዎች የዕድሜ ባለጠጎች ወይም የሀብታሞች ብቻ ይመስለን ነበር። ዛሬ ግን ወጣቶቻችን በልጅነታቸው እየታመሙ ነው። ወላጆቻችን ያለ ጊዜያቸው እየተቀጩብን ነው። በአሁኑ ወቅት በኢትዮጵያ ከሚከሰተው ጠቅላላ የሞት መጠን ከ40% በላይ የሚሆነው ተላላፊ ያልሆኑ በሽታዎች እንደ ልብ ድካም፣ የደም ግፊትና የስኳር በሽታ ባሉ ችግሮች የሚከሰት ነው። ለመሆኑ ይህ ሁሉ ለምን እየሆነ ይመስላችኋል? ይህ በአጋጣሚ የሆነ ነገር አይደለም። ዋናው መንስኤ ወደ ሰውነታችን ውስጥ በምግባችን የሚገቡ ጎጂ ነገሮች ናቸው። ዛሬ በከተሞቻችን ያሉ ገበያዎችና ሱቆች ውስጥ ገባ ብላችሁ ተመልከቱ። የሱቆቻችን መደርደሪያዎች በከፍተኛ ሁኔታ በተቀነባበሩ ጎጂ ምግቦች፣ በለስላሳ መጠጦች እና ከውጭ በሚገቡ ርካሽ ዘይቶች ተሞልተዋል። እነዚህ ምግቦች መርዛማ የስኳር ክምችት፣ ከፍተኛ መጠን ያለው ጨው እና የተደበቁ ጎጂ ትራንስ ፋቶች የተሞሉባቸው ናቸው። ልጆቻችንን በትምህርት ቤቶች አቅራቢያ እና በቴሌቪዥን በሚያዩዋቸው የካርቱን ምስሎች ይይዟቸዋል። እነዚህን ምግቦች ሱስ የሚያስይዙ አድርገው በመስራት በርካታ ትርፍ እያጋበሱ የልጆቻችንን ጤና ያወድማሉ። በሌላ በኩል ደግሞ የእኛ ምላሽ ምንድን ነው? ለሕክምና የሚሆኑ መድኃኒቶችን ከውጭ ለማስገባት በየዓመቱ በቢሊዮን የሚቆጠር ብር እናባክናለን። ነገር ግን ወደ ሀገራችን የሚገባውን ወይም የሚመረተውን ጎጂ ምግብ ሳናስቆም ተጨማሪ መድኃኒቶችን ለመግዛት መሞከር በሚቃጠል የቤት ጣራ ላይ ቤንዚን እየተርከፈከፈ እሳቱን በባሊ ውሃ ለማጥፋት እንደሚሞከር ነው። በቤታችን ላይ ቤንዚን የሚያፈሱትን አካላት እስካላቆም ድረስ የቱንም ያህል ተጨማሪ የእሳት ማጥፊያ ብንገዛ ቤታችን መቃጠሉ አይቀርም። ነገር ግን ቤታችን ሲቃጠል ቁጭ ብለን ማየት የለብንም። መፍትሄው በእጃችን ላይ ይገኛል። የኢትዮጵያ የምግብና መድኃኒት ባለሥልጣን ኢኤፍዲኤ ከባለሙያዎች ጋር በመሆን ለዓመታት ሲያዘጋጀው የቆየውና ባለፈው ጥቅምት ወር ወደ ፓርላማ የቀረበው አጠቃላይ ረቂቅ ሕግ እኛን የሚጠብቅ መፍትሄ ይዟል። ይህ ሕግ በምግብ ማሸጊያዎች ፊት ለፊት ላይ ግልጽ የሆኑ ጥቁር የማስጠንቀቂያ ምልክቶችን በመለጠፍ ወላጆች ከመግዛታቸው በፊት አደጋውን እንዲረዱ ያደርጋል። ከውጭ በሚገቡና በሀገር ውስጥ በሚመረቱ ምግቦች ውስጥ መርዛማ ትራንስፋቶችን በሕግ ያግዳል። በትምህርት ቤቶቻችን አቅራቢያ የጎጂ ምግቦችን ማስታወቂያና ሽያጭ ያስቆማል። ከፍተኛ ስኳር ባላቸው ምግቦች ላይ ታክስ በመጣል ገቢውን ለሀገር ውስጥ ጤናማ ግብርና ድጎማ ያውላል። በሌሎች ሀገራትም እንደ ቺሊ፣ ሜክሲኮ እና ደቡብ አፍሪካ ያሉ ሀገራት እነዚህን ተመሳሳይ ሕጎች በማጽደቃቸው የሕዝባቸውን ጤና መታደግ ችለዋል። ታዲያ ይህ ሕግ ከጥቅምት ወር ጀምሮ በፓርላማ ጠረጴዛ ላይ ተቀምጦ እስካሁን ለምን አልጸደቀም? ምክንያቱም የጎጂ ምግብ አስመጭና አምራች ኮርፖሬሽኖች ከበስተጀርባ ተጽዕኖ እያደረጉ ስለሆነ ሊሆን ይችላል። የዚህም ጥርጣሬ መነሻ በሌሎች ሀገሮች ተመሳሳይ ተቃውሞ በእነዚሁ አካላት ስለተደረገ ነው። እነሱ የእኛን ዝምታ ይፈልጋሉ፣ እንዳላየ እንድናልፍም ይሻሉ። እኛ ግን የተሸፈነ ዓይናችንን ልንከፍ ይገባል።
በአሁኑ ወቅት በስልጣን ላይ ያላችሁ የህዝብ ተወካይ ምክር ቤት አባላት ይህ ህግ በእጃችሁ ላይ ከደረሰ ወራት ተቆጥረዋል። የስልጣን ዘመናችሁ ከማብቃቱ በፊት ታሪካዊ አሻራችሁን የምታኖሩበት አጋጣሚ አሁንም በእጃችሁ ላይ ይገኛል። ይህንን የህዝብ ህይወት አደጋ ላይ የጣለ ክፍተት ሳታርሙና ህጉን ሳታጸድቁ አትበተኑ። የኢትዮጵያ ህዝብ የሚያስታውሳችሁ የንግድ ድርጅቶችን ጥቅም በመጠበቃችሁ ሳይሆን የልጆችን ጤና በመታደጋችሁ እንዲሆን ስሩ። ከመስከረም ጀምሮ ምክር ቤቱን ለምትረከቡ አዳዲስ የፓርላማ አባላት ወደ ፓርላማ ስትገቡ የመጀመሪያውና ዋነኛው አጀንዳችሁ የኢትዮጵያን ህዝብ ጤና ማስጠበቅ ሊሆን ይገባል። የተረከባችሁት ወንበር የንግድ ተቋማት ማበልጸጊያ ሳይሆን የህዝብ አደራ ነው። መስከረም ላይ ስራችሁ ስትጀምሩ በፓርላማው ጠረጴዛ ላይ የሚጠበቃችሁን ይህን የኤፍዲኤ ረቂቅ ህግ ከምንም ነገር አስቀድማችሁ አጀንዳችሁ አድርጋችሁ አጽድቁት። ወደ እናንተ ወደ ወገኖቼ የጤና ወታደሮች ልመለስ። ህጎች የሚጸድቁት ህዝቡ በከፍተኛ ድምፅ ለተወካዮቹ ጥሪ ሲያቀርብ ብቻ ነው። የህዝብ ተወካዮች ምክር ቤት አባላት የእናንተ ተወካዮች ናቸው። ለእናንተና ለቤተሰቦቻችሁ ነው የሚሰሩት። ከዛሬ ጀምሮ እያንዳንዱን ኢትዮጵያዊ ለእናቶች፣ አባቶች፣ ተማሪዎችና ሰራተኞች ጥሪ ያቀርባለሁ። አሁንም ሆነ መስከረም ላይ የሚመጡት የፓርላማ ተወካዮቻችሁን ጠይቁ። ለኮርፖሬሽን ጥቅም ትቆማላችሁ ወይስ ከጥቅምት ጀምሮ በፓርላማው ላይ የሚገኘውን የኤፍዲኤ ህግ እንዲጸድቅ አዎ ብላችሁ ድምፅ ትሰጣላችሁ ብላችሁ ጠይቋቸው። ይህንንም መልእክትም አሰራጩ። በማህበራዊ ሚዲያ፣ በቤተ ክርስቲያን፣ መስጊድና በዕድር ስብሰባዎቻችሁ ድምፃችሁን አሰሙ። ጤናማ የትምህርት ቤት አካባቢን ጠይቁ። የትምህርት ቤት ኃላፊዎች ጎጂ ምግብ ሻጮችን ከትምህርት ቤት በር እንዲርቁ ንገሯቸው። ጤናችን ሀብታችን ነው። የሀገራችን የወደፊት ዕጣ ፈንታ በሚያታልል ስኳርና መርዛማ ፋት እንዲሸጥ አንፈቅድም። የህዝብ ተወካዮች ህጉን አሁኑኑ አጽድቁ። የኢትዮጵያ ህዝብ ድምፅህን አሰማ። በጤናችን ላይ ቤንዚን ማፍሰስ ይቁም። አመሰግናለሁ። መረጃው እንዴት አገኛችሁት? ተገቢ ሀሳብ ይመስለኛል። እንግዲህ ለሚመለከተው አካል ሼር እያደረግን ልናደርስ ይገባል ባይ ነኝ። ለማንኛውም እንግዲህ ለዛሬ ይዤላችሁ የመጣችሁ መረጃዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።